ሰላም ፋሚሊዎቼ እንዴት ናችሁ? እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ስወጣ እንግዲህ ተሰምቶኛል ቅሼ ሁላችሁም ጋር ይሄ ቪዲዮ ደርሶ አዝናችሁ ሀዘኔን ሀዘን አርጋችሁ እንግዲህ እንደራሳችሁ ወስዳችሁት ላዘናችሁልኝ ሱራ ይዞ ለኛ አንደኛችን አሸናፊያችን ላላችሁ ለሙሉ ለኢትዮጵያ ሕዝብ ክብርና ምስጋና ላቀርብ ወዳለሁ እና አሁን በዚህ ነገር ላይ አሁን አንድ እንድታቁልኝ የምፈልገው ነገር አለ። ኦኬ ፓስታ ነው መጥቶ አላዋራኝም። ድርጅቱ ያለ መግባባት ጉዳይ ነው። ቅርንፉድ ነው ኦኬ ፓስታ ለቅርንፉድ ኢቨንት ነው የሰጠው እና ያለ መግባባት ጉዳይ ነው ፋሚሊ እና በዚሁ አጋጣሚ ኦኬ ፓስታን ድርጅቱን ይቅርታ ለማለት እወዳለሁ። ዛሬ ቡርሳሞ ባለበት ነራቼ ባሉበት እና ዲጂታል ባሉበት ተስማምተን ተግባብተን ያለ መግባባቱን ፈተነው እነሱም ክብር ሰጠውን ችግሩን ፈተነዋል። እንግዲህ ፋሚሊ ስለ ሁሉም ነገር አመሰግናለሁ ስለነበረ ነገር እኔ ከልብ ምን እንደምል አላውቅም። የእናንተን አይዞ ባይነት እናንተን ስለ ሁሉም ከልብ አመሰግናለሁ። ወዳችኋለሁ ፋሚሊዎች። ያው እንግዲህ ፋሚሊ እንደሰማችሁት ነው። እኛ የመሰለን በቪው ነበረ፣ በቪው አይደለም በቮት ነው ፋሚሊ። እንግዲህ ባለማወቅ ያው ድርጅቱ ከባድ ሳረከተ ነው ይችላል። በጣም ድርጅቱን ይቅርታ እንጠይቃለን እንጂ ጉርሳሞንም ራቺን በጣም እናመሰግናለን ፋሚሊ። ኦኬ ፓስታን በመግዛት ቻሌንጅ ተቀላቀሉ እናለን ፋሚሊ። አመሰግናለሁ። ወዳችኋለሁ። ሌላም ነው ፉድ ኮምፕሌክስ አመራሮች እዚህ ያሉ ስማችን ያለ አግባብ እየተነሳ ነው፣ በህግ እንጠይቃለን አሉ። እኔ ከሱ ጋር እናገርኩት ጧት ደውዬ ስልኩን ፈልጌ ከታኩር ተቀብዬ እንደዚህ እየተባለ ነው ሱራ ምንድነው ስለ ችግር የለብኝም እኔ ካጠፋው ይቅርታ ጠይቃለሁ ቁጭ ብዬ አወራቸዋለሁ አለኝ። ለዛ ላይቭ አዘጋጀው ለእናንተ ክሊር እንዲሆን ሰው ያውሩ ይምጡ። በቃ ይሄ ነው። ሱራ ካለህ ላክ። ሚናሙል ቅሬታ ካለበት ይሄው እሱን መጥቶ መናገር ይችላል። እነሱ መልስ ይመልሳሉ። ያጠፋ ሰው ካለ ይቅርታ ይላል፣ ይታረቃሉ። አለቀ። ሚኪ ስቤ ያለው ፈልገ ያጣው ተመኝተ ያላገኘው ነገር ምናልባትም ከክፉ ነገር ይጠብቀኝ ብለህ በጸለይኩ ጸሎት ይሆናል። ሁሉም ለበጎ ነው። ስለ ሱራጃ ምን ትላለህ? ሱራጃ አዎ እግዚአብሔርን ሱራጃ ይገባዋል፣ ሽልማት ይገባዋል። መድኃኒዓለምን ቻሌንጁን ራሱን የማውቀው በሱራጃ ነው። የሱራጃ እንዴት አየሽ? ሱራጃ ደግሞ አሁን ተደውሎላታል ከዋናዎቹ ከራሱ ከኦኬ ፓስታ አሁን ተደውሎላታል። ይካሳላው በቪዲዮ ነገ ደስ ብላት ቪዲዮ ትሰራለች። በሱራጃ ደብሮ ነበር ግን ከስር ያለው ሰው ነው ያሚስተካከላል። አሁን ወይ የኢትዮጵያ ሕዝብ ብዙ አስተካክሎታል። ቀጣይ ደግሞ ፈጣሪ ብሎ ማን ያውቃል? ሳተናው ከሸቤ ካቺ ብሎ እዛ መድረክ ላይ ወጥቶ ታታ ስለቱ ታይከነውበት። ሰላም ነው? እንዴት ነው? ሁሉ ሰላም? ደህና ነኝ። ስምህ ማን ነው? ትክክለኛ ስምህ? ሱራፌል። ሱራፌል እንዴት ነህ ሱራ? አለሁማ። ሁሉ ሰላም? ደህና ነኝ። በጣም ጎበዝ ነህ፣ በጣም ጠንካራ ነህ። እሺማ እሺ፣ አመሰግናለሁ። እዚህ ጋር የተሰባሰበው ሁሉም 5500 ሰው ገስት ላይ ያሉት እህት ወንድሞችም የተሰባሰብ ነው። ትላንትና በለቀቀው ቪዲዮ ትንሽ እኛም ያንተ ስሜት ስለተጋባብን ለዛ ብለን ይጠራን ሌላ ስሜት እንዳይሰማክ እሺ። እና እዛ መድረክ ላይ ስላልተሸነምክ እዛ መድረክ የዝነኞች መድረክ ነው። እንዳንተ አይነት ሰዎች አይወዱም እዛ ቦታ ላይ እሺ። ለዛ ነው እሺ። እና እናንተን አሁን ሰፖርት ልናደርግ 1 ሚሊዮን እንድትገባ እንደገና ደግሞ ጎበዝ እንድትሆን እንድትጠነክር ነገ ከነሱ በላይ እዛ ጋር ከነበሩት በላይ ዳቦ ባጣ ህዝብ ላይ የ1 ሚሊዮን ልብስ ገዛን 500,000 ብር ገዛን ሲሉ የነበሩ ከነሱ አንተ እንደምትበልጥ እንደምንወድ ልንነግርክ ነው። እዚህ ገስት ላይ የሚያሉ እሺማ ተራ በተራ ገለና ቴንክ ዩ። እና ደግሞ ጥያቄም ስላለን እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴ ነው ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት
አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሀይሚ ትሙት እንዴት እንዳለቀስኩ እዛ ጋር እኔ ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው? ስንት ሰው ሰርቶበታል? በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለ3 ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። ሀይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴን ይንሳይ። ኦኬ ፓስታሽ ሀይሚ ትሙት እንዳሽጭ ከዚህ በኋላሽ እንዳሽጭ። ሁላችሁም በጣም ታሳፍራላችሁ። ልጁ ያሳዝናል። ምንድነው የሆነ ደስተኝነት ተሰምቶኝ ለፍቷል፣ አጠሯል። እሱ ነው ቻሌንጁን ያስጀመረው። በጣም ያሳዝናል በጣም